በመላዋ ኢትዮጵያና በዓለም ሁሉ የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቻችን እንኳን ለ2018 ዓመተ ምህረት ዘመነ ማርቆስ በዓለ መስቀል አደረሳቸው አደረሰን። መስቀል የሰላም የፍቅርና የእርቅ ምልክት ነው። ነቢየ እግዚአብሔር ቅዱስ ዳዊት ከቀስት ፊት ያመልጡ ዘንድ ለሚፈርሁ ምልክትን ሰጠሃቸው ብሎ እንደተናገረው የአዳም ልጆች ሁሉ ከጠላት ዲያብሎስ ወጥመድና ከጠላት ቀስት ያመለጡበት ምልክት መስቀል ነው። በቀደመ በደሉ ከእግዚአብሔር ርቆ የነበረ ሁሉ በመስቀል ታስቦ ወደ ክርስቶስ ቀርበዋል። ሐዋርያው ቅዱስ ጳውሎስ እንደተናገረው ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። በኃጢአት ምክንያት በሰውና በእግዚአብሔር መካከል ጥል ነበረ። ይህን ሰው ከእግዚአብሔርና ሰው ከሰው ተጣልቶ የነበረበትን ጥል ክርስቶስ በመስቀሉ አስወግዶታል። ክርስቶስ በመስቀሉ ሰውን ከራሱ ጋር አስታረቀ፣ ሕዝብንና አሕዛብንም አንድ አደረገ። መስቀል እግዚአብሔር ዓለምን የታረቀበት ለዘላለም ሕይወት የሚሆን ቅዱስ ሥጋውና ክቡር ደሙን የሰጠበት ክርስቶስ የሚታይበት የመዳን ምስጢር ነው። በዚህ ምክንያት ቅድስት ቤተክርስቲያን መስቀልን እጅግ ከፍ ከፍ አድርጋ ታከብረዋለች። በዓለ መስቀልን የምናከብረው በመስቀሉ የተደረገልንን በማሰብና ጌታችንና አምላካችን ኢየሱስ ክርስቶስን በማመስገን ነው። ይህን በተመለከተ ቅዱስ ያሬድ በመስቀልከ ክርስቶስ ረዳኢከነ በመስቀልከ እሞት ባላህከነ ሕይወተ ጸጎከነ ወውሃብከነ እምጽልመት ብርሃነ። ክርስቶስ ሆይ በመስቀል ረድሃን፣ በመስቀል ከሞት አዳንከን፣ ሕይወትን ሰጠኸን፣ ከጨለማ የምንወጣበትን ብርሃንንም ሰጠኸን ብለዋል። ይህም ቅዱስ ጳውሎስ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዶአልና በማለት ካስተማረው ጋር የተስማማ ነው። ቆላስይስ ምዕራፍ 1 ቁጥር 19 እስከ 20። በዚህ መሰረት በዓለ መስቀል የሰላም በዓል ነው። በበዓሉ ፍቅር ይገለጥበታል፣ መከባበርም ይታይበታል። ቅድስት ቤተክርስቲያን የሥርዓት ምንጭ እንደመሆኗ በዓሉን በሥርዓት ስናከብር በሚገለጠው ውበት ኦርቶዶክሳዊ ማንነታችን ይገለጻል። ስለዚህ አለባበሳችን፣ ዝማሬያችንና አጠቃላይ እንቅስቃሴያችን ሁሉ በሥርዓት የሚከናወንና ሰላምን የሚሰብክ ሊሆን ይገባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ልጆቻችን ይህን የመሰሉ የአደባባይ በዓላትን በምናከብርባቸው ጊዜያት ሁሉ የምንታወቅባቸው አለባበሶች አሉን። እነዚህም ከቤተ ክርስቲያናችን ሥርዓትና ከኢትዮጵያዊ ባህላችን ጋር የተስማሙ ናቸው። ነጭ ልብስ ለብሶ ሰላምን መስበክ ከጥንት አባቶቻችን ጀምሮ በበዓላት የሚከናወን ሥርዓት ነውና ይህንኑ ልንከተል ይገባል። ከዚህ ሥርዓት የወጡና በተለያየ መንገድ በሚዘጋጁ አልባሳት ልዩነትን የሚፈጥሩ አለባበሶችን ማስወገድ ይገባል። በዓለ መስቀል ከሀገር አልፎ በዓለም አቀፍ ደረጃ ከፍተኛ ዕውቅና ያለው መንፈሳዊ በዓል ነው። በመሆኑም በአለባበሳችንም ሆነ በምናስተላልፋቸው ማናቸውም ምልክቶች ሰላምን ለዓለም ማወጅ አለብን። እኛ ክርስቲያኖች መስቀል እንደ ምልክት የተሰጠን እግዚአብሔርን በማመንና በመፍራት ስለምንመላለስ ነው። በመሆኑም መስቀል የሰላም ምልክት መሆኑ በሁለንተናችን ሊገለጥ ይገባል። የምንሰባሰበው በዓለ መስቀልን ለማክበርና በመስቀል ያዳነንን
ጌታችንን ለማመስገን ነው። ስለዚህ በሁሉም መንገድ የሚተላለፉ መልእክቶች ፍቅርን የሚሰብኩ እንጂ ጥላቻን የሚያውጁ እንዳይሆኑ እናሳስባለን። ይህንን ታላቅ በዓል በተሟላ መንፈሳዊ ስነ ስርዓትና በሰላማዊ መንገድ ለማክበር የረጅም ጊዜ ዝግጅት ተደርጓል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከተዋቀሩ አብይና ንዑሳን ኮሚቴዎች ጀምሮ በሚመለከታቸው መምሪያዎች በቂ ቅድመ ዝግጅት ተደርጓል። እንዲሁም በዓሉ በሰላም ተጀምሮ በሰላም እንዲጠናቀቅ የሀገሪቱ የጸጥታ አካላት የበኩላቸውን ከፍተኛ ጥረት እያደረጉ ይገኛሉ። የበዓሉ ተሳታፊዎችም የበኩላቸውን ድጋፍ እና ትብብር እንድታደርጉ እንጠይቃለን። በዓሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብረ መስቀሉን ለዓለም የምታውጅበት፣ በመስቀሉ የተገኘውን ሰላም የምታበስርበትና ትውፊትና ስርዓቷ በይፋ የሚገለጥበት ታላቅ በዓል ነው። ይህን በበጎ የማይመለከቱ አካላት በዚሁ አጋጣሚ ተጠቅሞ የቤተ ክርስቲያንን ስም ለማጉደፍና ገጽታዋን ለማበላሸት ሊንቀሳቀሱ ይችላሉ። ስለዚህ የቅድስት ቤተ ክርስቲያን ልጆች ሁኔታውን በንቃት በመከታተል የተለየ ነገር ሲያጋጥምም ለጸጥታ አካላትና በቅርብ ለሚገኙ የበዓሉ አስተባባሪዎች እንድታሳውቁ እናሳስባለን። ሰንደቅ ዓላማን በተመለከተ የኢትዮጵያ ብሔራዊ ሰንደቅ ዓላማና በሕገ ቤተ ክርስቲያን አንቀጽ 4 በተደነገገው መሰረት የቤተ ክርስቲያናችን አርማ ብቻ የተፈቀዱ ናቸው። ከዚህ ውጪ ምንም አይነት ምልክት ያላቸው አርማዎችና ምልክቶች እንዲሁም በሃይማኖት ሽፋን የሚደረጉ ማናቸውም ውዝግብ ምክንያት የሚሆኑ እንቅስቃሴዎች ከሕገ ቤተ ክርስቲያን ውጪ የሆኑና ቤተ ክርስቲያናችንን የማይወክሉ መሆናቸውን ሊታወቅ ይገባል። አምላካችን ቅዱስ እግዚአብሔር በዓሉን የሰላም፣ የፍቅር፣ የአንድነት ያድርግልን። የመስቀሉ በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።